አመሰግናለሁ እንደ መውጫ ኋላ እንድናየው ነው ቪዲዮ ከዚህ ቀደም ጃዋር የተናገረው ንግግር ከወቅቱ ጋር እንዴት ተናቦ ሊሄድ ይችላል የፖለቲካውን ደብዝ በተመለከተ ከአቋሙ ጋር ከምናምን ጋር ያው በጣም በርካታ ልዩነቶች አሉ ከሚያራምዳቸው የፖለቲካ አቋሞች ጋር ያ ማለት ግን ሁሉም ይናገረው ሁሉ ስተት ነው ማለት አይደለምና በተለይ ወደዚህ ቀውስና ወደ ለየለት ነገር ከገባን መውጫ ወደለው እልቂት ለናመራ እንችላለን የሚለውን የገለጸበት አንድ መንገድ በጣም ገራሚ ነበር ናሱን እንደማውጫ እንደው አስተዋውሰነው እንድናልፍ ነው በዚሁ አጋጣሚ የtplf ፋይልም በጅቡቲ አካባቢ ስልጣናዎች ጅቡቲ ግዛት ውስጥም ስልጣናዎች የሚያካሂድ ቡድን መኖሩን የሚያረጋግጡ ቪዲዮዎችም ጭምር ይወጡ ነው ግስጋሴው በያቅጣጫው ቀጥሏል ከአምልኮት አብይ ወጣ ኢትዮጵያን ብቻ ለማዳን በየምክንያቱ አብይ ንጉሰ ነገስት ዘኢትዮጵያ ያለ ለመዘመር የተደራጀ አንድ ፓርቲ አድናቂ አምላኪ እና ለህዝብ ደንታ የሌለው ስብስብ ሳይሆን ሐቀኛ ሆኖ ኢትዮጵያን ከእንደዚህ አይነት አሰፍስፎ ከመጣ የህዋት ኃይል ለመታደግ በሐቀኝነት ከሚቆም ማናቸውም ኃይል ጋር ፐርሰናሊ ያለ ምንም ችግር ነው ተባበረው ነገር ግን ለአምልኮት ከሚሰባሰቡ ቡድን ጋር ግን በኢትዮጵያ ላይ ሌላ ጠባሳ መደረት አለመፈለግ ስለዚህ ሁሌም ሐቀኝነት ይኖር ለማለት ነው ቀደም ከዘረዘርኩት ተነስቼ ነው ቪዲዮውን ግን እንደው ሰው ሲያስተውሰው እንዲ ተብሎ ነበር ያልሰማው ሰው እንዲ ተብሎ ነበር ይልበታል መስማቱ አይከፋም ሰምተነው ነገር ይሄ ለውጥ ዝም ብሎ በቀላል እነሱ እንደሚያስቡት ተቃዋሚ ከዚህ አምጥተን ከውጭ ያስገብተን ምናምን እንደዛ አይደለም በደም በአጥንት ነው የመጣው ቀላል አይደለም እነሱ እንደሚያስቡት እነሱ ደግሞ አላመጡትም in spite of them የመጣ ነው በእነሱ የመጣ ለውጥ ሳይሆን in spite of them የመጣ ነው 99% የሚሆኑት ብልጽግናዎች የኢህአዴግ ሰዎች ነበሩ ያለ እነሱ ፍላጎት እጃቸው ተጠምዝዞ የመጣ ለውጥ ነው ማለት ስላለብኝ ነው ጠቅላይ ሚኒስትሩ ፕሬዝዳንት ኢሳያስን መጠንቀቅ አለባቸው 1990 ውስጥ የፈጸምናቸው ስህተቶች ተመልሰው ሊመጡ ነው በሁለቱ ሀገሮች አመራር ማህከልና በሁለቱ ገዢ ፓርቲዎች ማህከል የነበረ ግንኙነት ኢንፎርማል የሆነ ብሮማንስ ምንለው የመሪዎች ወንድማማኝነት ወይም ደግሞ ሽርክና ላይ የተመሰረተ ጉርብትና የት ማይደርስ ጉርብትና ዘላቂ መሆን መቻል አለበት 1991 92 93 97 የህዋትና የትግራይ ነፃ አውጪ ወይም ደግሞ የሻዕቢያ ግንኙነት ነበር የጦፈ በጣም የጋለ ፍቅር ልክ አሁን እንደምናየው በጣም የጋለ ፍቅር ነበር ሁለት ሀገር ናቸው እንደስኪባል ድረስ በሁለቱ ማከል ችግር ሲፈጠር ምክንያቱም በሁለቱ ማከል የማይታረቅም ነበር 100,000 ዜጎች ከሁለቱ ሀገር አጣን ለ20 አመታት ግሪን ሎኩስ ገባን ዛሬ ስለምንድነው ዛሬ ተመልሰን መንገባው ዛሬም እኮ ልክ ያኔ በፕሬዝዳንት ኢሳያስና በመለስ ማከል የነበረው በፕሬዝዳንት ኢሳያስና በጠቅላይ ሚኒስትር አብይ ማከል እየመጣ ነው ባለፉት 2 አመት ምንድነው የኢትዮጵያ መንግስትና የኤርትራ መንግስት ግንኙነት ምንድነው የኛ ውጭ ጉዳይ ሚኒስትር በደንብ ያውቁታል ዲፕሎማቶቻችን ያውቁታል is there anything institutionalized I don't think so ህዋት እኮ የበደለው ተቃዋሚውን ነው እዚህ ሀገር ህዋት የበደለው እኮ ህዝቡን ነው ህዝቡ ራሱ ከስልጣን ከወረዱ በኋላ ረስቷቸዋል ምንድነው ከነሱ ጋር ትላንት ሀገር ሲዘርፉ ሀገር ሲሰርቁ ሀገር ሲደበድቡ የነበሩት ዛሬ ያዙ ይልቀቁኝ የሚሉበት ምክንያት አይገባኝም የህዋትና የበልጽግና ልዩነት ለኔ ፕሪንሲፕልም አይደለም ህገ መንግስትም አይደለም ኢንፋክት ፖለቲካም አይደለም ያባትና የልጅ አምባጓሮ ወይም ደግሞ አባታቸው ሞቶባቸው በውርስ ላይ የሚጣሉ የሁለት ጎረምሶች ንትርክ እንጂ የዚህን ሀገር ፖለቲካም እያበላሸ ያለ እንጂ ፕሪንሲፕል ላይ የሆነ አይደለም የሚያዋጣው በተለይ በፌደራል ስልጣን ያዙት ኃላፊነት ስላለባቸው ጉዳዩን ሴኩሪታይዝ ያደረጉ ከመሄድ ይልቅ
ሁሉንም ያካተተ ውይይት ማካሄዱን ለሀገር የሚገነባው ከዛ የበለጠ ጦርነትን እኮ እና ሰው ለምን ጦርነት ናፈቀው ግን ጦርነት እኮ በበቂ ደረጃ አድርገነዋል ህዋቶች እኮ ትግራይን አልፈው ኢትዮጵያን ያዙት በጦርነት እኮ ነው ወነ ጎባ ብዛት እንደገና ደግሞ እኛ ተመልሰን ትግራይ በጦርነት እንያዝ ወንዱ ምንድነው ሰው እያሰበ ያለው እዚህ ሀገር ይሄ ተገቢ አይደለም አይተማም ጥሩ ነው በዚሁና ተቃል መልክቱ ይደርሳል ብለን ተስፋ እናደርጋለን ያልሰሙትም ሰምተውታል ጦርነት ውስጥ ከመግባታችን በፊት የነበረ ስለሆነ ነው ምንም አይነት ወደ ጦርነት ሳይገባ በፊት እንደዚህ የሚባሉ በርካታዎችን ማስታወስ ይቻላል እንዲሁ ለማስታወስ ያክል ኤርሚያስ አታሙይር ነው ከልብ አመሰግናለሁኝ አድማጭ ተመልካቾቻችን